የመጀመሪያው ኢትዮጵያ ውስጥ የተከፈተው የሌጎ ስቶር በጣም ደስ ብሎናል። ሁልጊዜ መጀመሪያ በመሆን ጥሩ ነገር ስለሆነ at this time ኢየሩሳሌም እንዳለን ወደ ፖዲየሙ ጋብዛለሁ። ክብርት ዶክተር እርጎጌ ተስፋዬ የሴቶች ህፃናትና ወጣቶች ሚኒስቴር፣ አምባሳደር ሱሌ ሩስትራፕ የዴንማርክ ኪንግደም አምባሳደር፣ ወይዘሮ ምህረተ ክርስቶስ ታምሩ በትምህርት ሚኒስቴር የሴቶች ማህበር ጉዳይ አካል ተግባር ስራ አስፈጻሚ፣ የተከበራችሁ እንግዶች በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ ለዚህ ቀን ላበቃኝ። ሁላችሁንም እንኳን ደህና መጣችሁ። የኢትዮጵያ የመጀመሪያው ሌጎ መደብር ወደዚህ ልዩ ዝግጅት ስንጋብዛችሁ በታላቅ ክብር ነው። ዛሬ ሱቅ ከመክፈት በላይ ነው። በመላው በኢትዮጵያ ላሉ ህፃናት እና ቤተሰቦች አዲስ የፈጠራ የመማርና የጨዋታ ምዕራፍ መጀመርን ማሳሰቢያ ነው። ሌጎ መጫወቻ ብቻ አይደለም፣ ምናባዊ ፈጠራን፣ ችግሮችን መፍታት እና ፈጠራን የሚያዳብር ነው። ፈጠራን እና ትምህርትን የማጎልበት ራዕያችንን ለሚጋሩት ክቡር አምባሳደር እና ሚኒስቴሩ ላደረጉልን ድጋፍ ከልብ ያመሰግናለሁ። ይህ መደብር ከችርቻሮ ቦታ በላይ ነው። የቡድን ስራን እና ጥበባዊ አገላለጾች ጨዋታንም ማሰል የሚችሉበት የመማርን የማግኘትና የተሳትፎ ማዕከል ነው። በመሰረቱ ጨዋታ ዓለም አቀፍ ቋንቋ ነው እና ዛሬ ያንን ቋንቋ ከኢትዮጵያ ጋር የሚያስደስት አዲስ መንገድ እናስተዋውቃለን። የኢትዮጵያ ልጆች በሌጎ የሚፈጥሯቸውን አስደናቂ ነገሮች ለማየት እጅግ በጉጉት እንጠብቃለን። እናም የጉዟችን አካል በመሆናችሁ በጣም ተደስተናል። ይህንን ታላቅ በዓል ከኛ ጋር ስላከበራችሁ ሁላችሁንም አመሰግናለሁ። Colleagues, honorable guests, the owners of Zion Business, Your Excellency the Minister, representatives from the Ministry and also the Ministry of Education, colleagues from the Royal Danish Embassy, and last but not least, fellow Lego enthusiasts. It's a great pleasure to be part of this historic moment, the opening of Ethiopia's very first Lego store. Today, we're not just opening a store. This store is also a symbol of the strong ties between Denmark and Ethiopia, as we're bringing a piece of Danish creativity and innovation to Addis Ababa and Ethiopia. Lego is a world-famous Danish brand. What started as a small family business in a small Danish town has grown into a global brand that inspires millions of children and adults all over the world. Lego has become more than just colorful bricks to play with. It represents creativity, learning and innovation. And today, with the opening of the first Lego store in Ethiopia, this Danish legacy becomes part of Ethiopia's story as well. The arrival of a Lego store in Ethiopia is a reflection of the growing trade and business relations between Ethiopia and Denmark. Your Excellency, my brother Ambassador Summit, Ambassador of the Kingdom of
Denmark to Ethiopia. Now ወይዘሮ እዚህ የተገኛችሁ all representatives from the Denmark embassy, colleagues, friends, invited guests, and real customers like Sotota. Sotota, I'm so delighted that to meet also children here. She's been asking me when is this open so we can rush to play. ደስ ብሎኛል ዛሬ እዚህ በመገኘቴ። ቅድም እንደተባለው ሱቅ ለመክፈት አይደለም የመጣን። ይሄ እንግዲህ ከሱቅ በላይ ልጆች እድገት ላይ ትልቅ አስተዋጽኦ ያለው ብዙ ጊዜ ልብ ማን ነው። ነገር ግን በእድገታቸው ውስጥ የራሱን የበኩሉን ትልቅ ድርሻ ያለው ስራ የሚሰራ ተቋም ነው ዛሬ የተከፈተው ብዬ የማምነው። I hope Ambassador you'll get my message at the end. እንደምታውቁት ኢትዮጵያ በተለይ ለህፃናት ትኩረት በመስጠት ለእድገታቸው ወደፊት ደግሞ ብቁ ዜጋ እንዲሆኑና ሀገርን መረከብ የሚችሉ ዜጋዎች እንዲሆኑ በጣም ሰፊ ስራዎች እየሰራን እንገኛለን። እንደሚታወቀው ክቡር ጠቅላይ ሚኒስትርን ለህፃናት ልዩ ትኩረት መስጠት እንደሚገባ ፕራክቲካል የሆኑ ስራዎችን እየሰሩ አሳይተውናል። ለምሳሌ የህፃናት መጫወቻ ፕሌይግራውንድ፣ ከዚህ በፊት አዲስ አበባ ውስጥ እንደምናውቀው ህፃናትን ልናዝናና ስንፈልግ ካፌ ነው ከኛ ጋር ይዘናቸው የምንሄደው ታስታውሱ እንደሆነ። ይሄ የቅርብ ጊዜ ትዝታ ነው። አሁን ግን የተከፈቱት የፕሌይግራውንዶች በየአካባቢው ያሉ ህፃናት ኮግኒቲቭ ስኪላቸውን ዴቨሎፕ ማድረግ እንዲችሉ፣ ፊዚካሊም ደግሞ ጠንካራ ሆነው ማደግ እንዲችሉ፣ የአእምሮ እድገታቸው ደግሞ ቀጣይ ብቁ ዜጋዎች ሆነው ሀገርን ህዝብን ማገልገል የሚችሉ እንዲሆኑ ትልቅ አስተዋጽኦ የሚያበረክት ነው። በተለይ በልጆች አስተዳደግ ላይ በጣም ክሪቲካል የምንለው እድሜ ከጽንስ ጀምሮ እስከ 3 ዓመት እድሜያቸው ያለው በጣም ክሪቲካል ነው። ይህንንም በማየት እንግዲህ ከሚኒስትሪ ኦፍ ኤጁኬሽን ጋር እንደዚሁም ሚኒስትሪ ኦፍ ሄልዝ የሴቶችና ማህበራዊ ጉዳይ ሚኒስቴርም አንድ ላይ በጋራ በመሆን የቀዳማይ ልጅነት ፕሮግራም ይፋ አድርገናል። የቀዳማይ ልጅነት ፕሮግራም የምንለው ወይም ኤርሊ ቻይልድ ዴቨሎፕመንት ፕሮግራም በጣም በጥሩ ሁኔታ እየሰራን እያከናወነን እንገኛለን። እንደሚታወቀው የትኛውም የመንግስት ተቋም የዴይኬር መክፈት ግዴታ አለበት። ይህንን ደግሞ የምንከታተለው የምንቆጣጠረው የኛ ሚኒስትሪ ነው። በዴይኬር ውስጥ አንዱ ትልቁ አጽንኦት የምንሰጠው ዛሬ ሌጎ የከፈተውን አይነት የመጫወቻ ቦታዎች፣ ስፍራዎች እንዲኖሩ፣ ክሬቲቭ ለርኒንግ እንዲኖር፣ እርስ በርሳቸው ደግሞ ኮሚኒኬት ማድረግ የሚችሉ ራሳቸውን መግለጽ የሚችሉበትን ፕላትፎርም የምንፈጥርበት ነው እና ይሄ ትልቅ ስራ ነው። ስለዚህ በልጆች የአእምሮ እድገት ላይ የፊዚካል እድገት ላይ ትልቅ አስተዋጽኦ ያለው ስራ ነው እንጂ ዛሬ ስቶር ብቻ አይደለም የከፈትነው የሚለው አጽንኦት መስጠት እፈልጋለሁ። እዚህ እንግዲህ ልጆች በጋራ ሲመጡ የራሳቸው ቋንቋ አላቸው። እኛ አታድርጉ፣ አትሁኑ፣ ሁኑ የምንላቸውን ብቻ ሳይሆን በተለይ ደግሞ በራሳቸው ክሬቲቭ ሆነው የሚማማሩበትን ፕላትፎርም መፍጠርን የያዘ ስለሆነ እንግዲህ I just would love to say congratulations Jerusalem, and really appreciate the support of the Danish government in making this effective and opening this very valuable store here in Ethiopia.